መጀመሪያም ጠርጥሬ ያለው እኮ ብቻዬ መምጣት አልነበረብኝም። ማን የመጣው? አብረሽን ስናግዘው ሩታን እንዳገዝን እናስብ እና ሩታን አብርሃም ወደ ቀልቡ እየተመለሰ እንደሆነ ያወቅ ነው አሁን ነው። በቃ አብርሃም ኖርማል ወደ ራሱ እየተመለሰ ነው። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑ ጠፍተናል መሰለኝ። ትላንትና ከትላንት ወዲያ አልመጣንም። አንዳንድ ነገር ስላልተመቻቸልን አልመጣንም። ዛሬ ራሱ እስቲ የሆነ ሰውን ይዤ ልምጣ ብዬ ነው የመጣሁትና ማንን ካላችሁኝ እኔ አይደለሁም እንትን ያልኩትኝ። ዛሬ የመጣሁት እነ አብርሽን ያጎቱ ህንፃ ላይ ነው እና ሄርሜላ ቀጥራኝ ነው። እዛ ህንፃ ላይ ፈልጋለሁ ብላኝ እዛ ህንፃ ላይ የመጣሁት ሄርሜላ ቀጥራኝ ነውና ምንድነው ችግር አለው ካላችሁ አይ ዶንት ኖ ብቻ ፈልግሃለሁኝ እዛ ህንፃ ላይ ከላይ በኩል ነጭ የተቀባው ላይ ጠብቀኝ ብላኝ ነጭ የተቀባው ውስጥ ቆሜ እየጠበቅኳት ነው እላቸዋለሁኝ። ታዲያ ግን ሰሞኑ አንዳንድ ነገሮችን እያየን ደስ የሚል ነገርም አለ። አብርሃም ወደ ራሱ ተመልሷል። አብርሃም ወደ ራሱ ተመልሶ አይተናል። ደስ የሚል ነገር ነው። በቃ ለኛ ደስ የሚል ነገር ነውና ይሄንን ማየታችን በጣም ደስ ብሎናል። እኔ ያላሰብኩትን ነገር ነው እያየሁ ያለሁት። አብርሃም ወደ ሚስቴ መለሳለሁ ማለቱ በጣም ደስ ብሎኛልና በቃ የሚያስፈልግ ነገር ትክክለኛ እርምጃ ነው የወሰደው። እኔ እንደውም ዛሬን ማግኘት ሳልፈልግ ነው እሷን ላገኝ የመጣሁት። እዚህ ህንፃ ላይ ብዙ ጊዜ አልመጣም፣ ህንፃ ላይም እንትን ብዬ አላቅም። ግን ዛሬ እሷ ና ስላለችኝ ብቻ ዝም ብዬ እዚህ ህንፃ ላይ እንትን ልበልና እስከዛ ድረስ ለምን ወደ እነሱ መጥቼ ቪዲዮ አልሰራም ብዬ ነው የመጣሁት። እና እሷ ስትመጣ ቪዲዮን ወይ ከታረጓለሁ ወይ ደግሞ እሷ እሺ ካለችኝ እንቀጥላለን። እና እንደዛ ካልኳችሁ በኋላ ግን እሷ እስከምትመጣ ድረስ ምን መሰላችሁ አንዳንድ ነገር ልንገራችሁ። ሰሞኑ ስንለፋበት ስንታገልበት የነበረው እንዳያችሁት የጠንቋይም ቪዲዮ ብዙ ለፍተናል። እናንተ ግን አላመናችሁንም። ምንም ነገር እንትን ለማለት አልቻልንም። ብቻ የሆነ ቦታ እንገባለን፣ የሆነ ቦታ ውስጥ የሆነ ነገር ውስጥ እንገባለን፣ አልተመቻቸልንም። ምንም ነገር ፊት ለፊት ልናገኘው አልቻልንም። እነ ቤኪም ቢሆኑ የዛን ቀን ካያችሁት መጨረሻ አካባቢ ላይ ገብተን ስንወጣ በቃ እዛው ገብተው ቀሩ። እነሱ የት እንደሄዱ አጣዋቸው። የሆነ ነገር ከላይ ግን የሆነ ነገር ብቻ ዱብ ሲል አይቻለሁ። ከዛ በኋላ ልክ እኔ ሩጬ ስወጣ እነሱን ነው ያጣዋቸው። ከኋላዬ በጠብቅ ረጅም ሰዓት እዛ ጋር ላይ ጠብቅ ያለው ከ10 ደቂቃ ከ20 ደቂቃ በላይ ጠብቅ ያለው ይወጣሉ ብዬ ግን ምንም ነገር አላገኘውም። ምንም ሊመጡልኝ አልቻሉ እና ቡቡና ሃይሚ ደግሞ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። ስለነሱ ቪዲዮ ሰርቼ አላቅም። ስለነ ብሩክና ስለነ ሃይሚ ቪዲዮ ሰርቼ አላቅም። ዛሬ ግን ያው የጓደኛዬ ደስታ የኔ ደስታ ነው እና ቡቡ የሰፈሬ ልጅ እንኳን ደስ አለ፣ እንኳን ለዚህ አበቃ፣ እንኳን ለዚህ ክብር አበቃ እና የቤት የመጨረሻ ልጅም እንደመሆነ በጣም ደስ ብሎኛል። በጣም ከመጠን በላይ ከሚታሰበው በላይ ደስ ብሎኛል። በቃ ሌላ ጊዜ እንደዚህ አይነት ነገሮች ይፈጠራሉ ብዬ ላላስብ እችላለሁ፣ ግን በቃ ደስ ብሎኛል። እኔ እንደውም ብሩክ ሌላ ጓደኛ አለው ምናምን ሲባል ሲወራ አላመንኩም ነበር፣ ግን አሁን እርግጠኛ አድርገኸኛል። እርግጠኛ እንደሆን ቀባንተ እርግጠኛ እንደሆን አድርገኸኛል። ትክክለኛ እርምጃን ወስደሃል። ብዙ ሰዎች ብዙ በአንተ ላይ ብዙ እንትን የሚባል ነገር ቢኖርም እንደዚህ አይነት እርምጃ ውስጥ መግባት ደስ ብሎኛል። እና ቤተሰብ ወደ ሀሳባችን ስንመለስ ሄርሜላ ቆየች መሰለኝ እና ለምን እንደቆየች አላወኩም። እስቲ ደውልላታለሁ። ግን አንዳንድ ነገሮችን ልንገራችሁ ጀምሬን ያቆምኩላችሁና የጠንቋዩ ቪዲዮ ከቻልን እርግጠኛ ሆነን የት እንዳለ እርግጠኛ ሆነን እንመጣላችኋለን። እንደኔ ብቻ እንደ ልፋቴ እግዚአብሔር ካለ እንደ ልፋቴ ካረገልኝ ማድረግ ያለብኝን እሄዳለሁ። እናንተም ትረዱኛላችሁ ብዬ አስባለሁ። በዚህ ብቻ ሳይሆን በየትኛውም ነገር በሚያስፈልገን ነገር አጠገቤ እንዳላችሁ እርግጠኛ ነኝ።
አብርሽን ስናግዘው ሩታን እንዳገዝን እናስብ እና ሩታን አብርሃም ወደ ቀልቡ እየተመለሰ እንደሆነ ያወቅ ነው አሁን ነው። በቃ አብርሃም ኖርማል ወደ ራሱ እየተመለሰ ነው። ልጅቷን በትክክል እርምጃ መውሰድ ያለበትን እርምጃ ወስዶ ከራሱ አርቋታል። እሷ ደግሞ እንዳያችት ቪዲዮን በጣም እያለቃቀሰች ነበረ። በጣም እያለቃቀሰች ብቻ ብሎ አይገለጽም እና ከማልቀስም በላይ እንደዛ ከእንትን ከማለትም በላይ በጣም እያለቃቀሰች ነበረ እና ቤተሰብ በጣም እየገረመኝ ነበር። የእሷን ቪዲዮ ሳይ እያለቀሰች ቲክቶክ ላይ እያለቀሰች ዩቲዩብ ላይ ስትመጣ ገርመኛለች። በቃና አፈቅረዋለሁ ምናምን እኔ አብራው ስትቆይ በመቆየት ውስጥ የሚመጣ ስሜት ብዙ አይነት ስሜቶች አሉ እና ይህንን ስሜት ግን እንትን አላልኩትም። እኔ ሲጀመር ነግሬያቸዋለሁ እኮ ከአብርሃም ጋር ምንም ሳይኖራት ብሩክ ነው ለዚህ ያበቃት። በቃ ብሩኬ ከና አብርሃም ጋር የሚሰራው እሱ ነው ለዚህ ያበቃቸው። ምንድነው ለዚህ ያበቃቸው? እንዴት አበቃቸው ካላችሁኝ ፋሚሊ ያው ካያችሁት እሱ ነው ይዟት የመጣው። ስትመጣ መጀመሪያም ልጅቷ ከሱ ጋር ጓደኝነት ነበራት እና ያ ነው እንደዚህ አይነት ነገር እንዲፈጠር ያደረገው። እሷን ቀጥረ ግን እንደዚህ አይነት ነገር ማማት ጥሩ አይደለም ለምትል አሁን ራሱ ስትመጣ ከቻልኩ ካሜራ ደብቄ ራሱ በእናንተ ፊት ብቆጣት ደስ ይለኛል። በቃ በጣም ከመጠን በላይ ደስ ይለኛል ካሜራ ፊት ብቆጣት እና እና ቤተሰብ እስቲ እሷ እስከምትመጣ ድረስ አንዳንድ ነገሮችን እያደረግን እንቆያለን። በጣም የሚያስጠላ ህንፃ ውስጥ ነው ያለነው። ምን አይነት ህንፃ ውስጥ እንደቀጠረችኝ እግዚአብሔርን ግራ ያጋባል። ይሄ ነው እንዳልላችሁ ኩትት ያለ ህንፃ ነው፣ ያላለቀለት ህንፃ ነውና በጣም ትልቅ ህንፃ ነው፣ ግን ከተማ ውስጥ ያለ የሚያምር ህንፃ ነው። ህንፃው እንደ ውበት ከተማ ውስጥ አለው የሚባል የሚያምር ህንፃ ነው። የቱ ጋር መሰላችሁ? ምን ልበላችሁ? አሁን እንደዚህ ቦታ ብላችሁ ታጀራ ውስጥ ላታውቁት ትችላላችሁ። ብዙ ጊዜ ቪዲዮ አልተሰራበትም። ይሄ ህንፃ አልተለመደም። አንዳንድ ህንፃዎች ብዙ ጊዜ ይለመዳሉ፣ ቪዲዮ ይለቀቅ ይሰራባቸዋል ምናምን፣ ግን ይሄ ህንፃ ቪዲዮ አልተሰራበትም ምናምን አልተለመደም። እና እዛ ህንፃ ውስጥ ቆሜ ነው ዛሬ የመጣሁላችሁ እና ግን አላስፈቅድንም ወደ ፋሚሊ አላስፈቀድንም። ችግር ይፈጠር ምናምን የሚያስፈቅድነው ነገር የለም። ሰውን ከጥበቃ ጀምሮ ምንም አላስፈቀድንም። በቃ እሷ እዛ ላይ ስለቀጠረችኝ ዛሬ እስቲ ዝም ብዬ ለምን ቪዲዮ አልሰራላትም ምናምን ብዬ ነው የመጣሁት እና እስቲ ቆይታለች። ለማንኛውም እስቲ ልደውልላት እና ፋሚሊ ያው ከካሜራማኔ ጋር ነው ዛሬ የመጣሁት። ብዙ ነገር ለፍቻለሁ፣ ታግያለሁ። አንዳንድ ነገሮችን መልፋት ባለብን ልክ መታገል ባለብን ልክ ብቻዬን አይደለም ከናቲ ግሬስ ጋራ ብዙ ነገር ለፍተናል። ብዙ በቃ ተሰቃይተናል። እዚህ ህንፃ ውስጥ ለፍተናል፣ ብዙ ነገር አድርገናል። ግን በቃ በጣም ያናድዳልኝ አንዳንድ ነገሮች ምንም ሊስተካከሉልን እኛ ጋር ሊስተካከሉ አልቻሉም። ግን እና አብርሽ ጋር ባለው እንትን በቃ እየተስተካከለ ነው በጣም እና አብርሽ ጋር ያለው ነገር በጣም ደስ የሚል ነገር ነውና እና ቤተሰብ ደረሰች መሰለኝ ደርሻለሁ ምናምን ያለችኝ ና ደርሻለሁ ምናምን ብለኛለች። ደረሰች መሰለኝ ብቻ ግን እኔ እንጃ አላወኩም። እኔ እንትን ያልኩት ነገር የለም እና ምን እንትን አቤት ምንድነው ካሜራማን አይደለም። ቆይ አላወኩም። ምንድነው ካሜራማን ምንድነው? ማነው ካሜራማን? ማን የላከው? ማን የላከው ካሜራማን? ማን የላከው ካሜራማን? ማን የላከው? ማን የላከው? ወይኔ ምንድነው? ችግር አለ? በቃ ወይ አጥፋው በእናትህ። እኔ መጀመሪያም ጠርጥሬ ያለው እኮ ብቻዬ መምጣት አልነበረብኝም። ማን የመጣው? ከዚህ ላይ እንውጣ። እሺ ካሜራማን በእናትህ በቃ